አልቃሽ ናቸው። እዚህ ሀገር ያሉ ፓርቲዎች ትልልቅ ሰዎች መርጦ አልቃሽ ናቸው። የሆኑ እነሱ የሚፈልጉት ቡድን ሲሞቱ ንጹሃን ሞቱ ብሎ ይጮዋሉ። ሰው ሁሉ ንጹህ ነው። ሰው ሁሉ እኔ ለአባቴ የመጨረሻ ልጅ ነኝ። 17 ነን። እናቴ የምትወልደው 13 ነው። ያው ኦሮሞ በጉዲፈቻ ይታወቃል። ከዛ ውስጥ እኔና ታላቅ ወንድሜ ብቻ ነን ኦሮሞ ያገባን። ዘረኝነት አናቅም። አባቴ አማርኛ በአግባብ አይናገርም። እግሩን ሳጥበው እግሩ ላይ ቁስል ነበር። ምን ሆነ ነው ስለው ሁሌ አይነግረኝም። መጨረሻ በጣሊያን ጦርነት እንደቆሰለ ሳውቅ ኃይለ ሥላሴ አፈናቅሏቸው የለ እንዴ ለምን ተዋጋ ስለው ኃይለ ሥላሴ ግለሰብ ነው፣ ኢትዮጵያ እናቴ ነች አለኝ። የኔ አባት ነው። የኔ አባት ስኬት ለመሆኑ እዚህ አዲስ አበባ ያለው የኦሮሞ ፎቢያ እንዲህ ኦሮሞን መፍራት የኦሮሞ ጥላቻ በትክክል ተገንዝባችሁታል ወይ? ኦሮሞ በዚች ሀገር ግንባታ ላይ ድርሻ የለውም ወይ? ወደ ኋላ ከሄድን ሱሲኒዮስ ኦሮሞ አይደለም ወይ? ሌሎቹ ነገስታት ኦሮሞ አይደሉም? ኃይለ ሥላሴ ኦሮሞ አይደሉም ወይ? ታላላቆቹ ጀነራሎች ኦሮሞ አይደሉም ወይ? እቺን ሀገር በደንብ አጥንታቸው የገነቡ ኦሮሞ አይደሉም ወይ? ዛሬ ከየት መጥቶ ነው ቋንቋ ሲነገርና ባንዲራ ሲሰቀል ሀገር ሊያፈርሱ ነው ተብሎ የሚዘመርብን? ከየት የመጣ ነው? እኔ በብሔር ፖለቲካ አላምንም። በኢህአዴግ 9 ጊዜ ታስሬያለሁ። ከመልእክቴም የተነሳ ከአንዳንድ ጽሁፎችም የተነሳ እማምነው ናሽናሊስት ነኝ። ይሄን የወረስኩት ከአባቴ ነው። ከእግዚአብሔርም ቃል እንደማስተምረው ሰባኪ እንደሆንኩ ሁሉ ሰው ሁሉ ሰው ነው። ብሔር ለእኔ ስነ ልቦና ነው። እኛ ቤት ውስጥ ያደገው ጎበና የሚባለው የመጀመሪያ አባቴ ልጅ ትግሬ ነው። አንደኛው አማራ ነው፣ አንደኛው ወላይታ ብሔረሰብ ነው። አማርኛ አይችሉም እነዚህ ሰዎች። ኦሮሞ እንደሆኑ ነው የሚያስቡት። ደማቸውን የተቀየረው ምናቸው። ስለዚህ አላምንም። በሰው ክቡርነት ነው ማምነው። ሌላው የሶሻል ሚዲያውን እንዴት ነው ኮንትሮል የምታደርጉት? ውጭ ሀገር ያለውን ኦኬ ኮንትሮል ልታደርጉት አትችሉም። በተለይ ማድጋ የሚባለው ጣቢያ አሁን በወለጋ እየተደረገው ያለው ጦርነት የጦር ስትራቴጂስት ጀነራል ሆኖ የሚመራው እኮ መምህር ተብሎ በአንድ ሃይማኖት ቤት ውስጥ የተቀመጠ ሰው ነው። ለምሳሌ በቀደም ዳውንሎድ ካረኩት ልናገር። ጎጃም ተኝተሃል፣ ሸዋ አንቀላፍተሃል፣ ወለጋ ተግባራዊ ስራ እየተሰራ ነው ብሎ አንገታቸው የተቆረጠ ከኢሜ እያለች የሞተች እናቷን የምትጎትት የ3 ዓመት ሕፃን ልጅ ያማል። ይሄን ማየት በጣም ነው ያማል፣ ያሳማል። ወሎዎቹ ሰፈራ ውስጥ ሲያልቁ ለሳምንታት እህል አልበላሁም። ሐኪም ቤት ሁሉ ገብቻለሁ። አሳዝነውኝ እነዛ ያለቁ ሰዎች። እነዚህ ሚዲያዎች እንዴት ነው ኮንትሮል የሚደረጉት? በሁለት ካርድ የሚጫወቱ ሚዲያዎች አሉ። ለምሳሌ መንግስት እነሱ የሚጠሉትን ኃይል ሲመታላቸው የህግ ማስከበሩን ስርዓት ትግራይ ለማስፈጸም ሲገባ የሸኔውን ኃይል ሲመታ ይደግፋሉ። መንግስት ስርዓት ለማስከበር ሌላውን ልክ አይደለም ሲል በመንግስት ላይ ፊታቸውን የሚያዞሩ ሀገር ውስጥ ያሉ እነዚህ ሚዲያዎች በደንብ ታይተዋል።